ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የከድር ቤተሰቦች እንዴት ናችሁ? እንደዚሁም ክርስቲያን ቤተሰቦች ሰላም ብያለሁኝ። ዛሬ አንዲት አጠር ባለች ቪዲዮ ማለት ነው ብቅ ብያለሁኝ። እሱም ምንድነው የሚሆነው በተለይ ላይቭ ፕሮግራም ላይ እያለን ብዙ እንግሊዘኛ ተናጋሪ እንግዶች ይመጣሉ። በዚያ ሰዓት ላይ አንዳንድ ልጆች ምን አለ ማለት ነው ወይም ደግሞ ሁላችንም በሚባል ሁኔታ እንደናገጣለን እና እሱን ቀላል በሆነ መንገድ ቀላልና አጠር ባለ መንገድ ማለት ነው ከነሱ ጋር እንዴት አድርገን እንደምንግባባ ያዘጋጀኋት ጽሁፍ አለች። እሷን አብረን እናያለን ማለት ነው። እሺ ያዘጋጀሁላችሁ በእንደዚህ አይነት በጽሁፍ ነው። አብረን እያነበብን ማለት ነው እንማማራታለን ማለት ነው በአንድ ላይ። ስለዚህ ምንም አይነት መደናገጥ ሳይኖር በቀላሉ ቀለል ባለ መንገድ እንዴት አድርገን ከነሱ ጋር እንግባባለን ማለት ነው የሚለውን እናያለን። ማለትም ከእንግሊዘኛ ተናጋሪዎች ጋር ለማለት ነው ከነሱ ጋር ማለት። እሺ በመሃል አቁሜው ነበርና ስራ ላይ ስለነበርኩና በአጋጣሚ ያለሁበት ቦታ ብቻ እንዳይጠፋኝ ነው። እሺ ለማንኛውም እንዳልኳችሁ የሆነ እንግሊዘኛ ተናጋሪ ሰው በቤታችን ውስጥ ሲመጣ በቀላሉ ልንጠቀማቸው የምንችላቸውን በተደጋጋሚ የምንጠቀማቸውን ቃላቶች አብረን እናያለን ማለት ነው። ከመጀመሪያው ላይ ገስት ይላል አይደል? እንግዳ ማለት ነው ቤታችን ውስጥ ይገባል። የሚለው ይሄ እኛ ደግሞ አለን። እንግዳ ወደ ቤታችን ሲገባ መጀመሪያ ወይ ሃይ ብሎ ሊገባ ይችላል። ጽሁፉ ይታያቸዋል ከታች። ወይም ደግሞ አሰላሙ አለይኩም ብሎ ሊገባ ይችላል ማለት ነው። ሰውየው ምንድነው እንግሊዘኛ ነው የሚችለው ማለት ነው። ስለዚህ ምን እንላለን? ሃይ ሲለን ሃይ ማይ ብራዘር ዌልካም እንላለን ማለት ነው። ሃይ ሰላም እንደማለት ነው። ሃይ ማይ ብራዘር ዌልካም ማለት እንኳን ደህና መጣህ ማለት ነው። ወደ ቤታችን እንኳን ደህና መጣህ ነው። ስለዚህ ሃይ ሲለን ምን እንላለን? ሃይ ማይ ብራዘር ዌልካም። ወይም ደግሞ አሰላሙ አለይኩም ብሎ ከሆነ የገባው ምን እንላለን? ወአለይኩም ሰላም ብለን እንመልሳለን ማለት ነው። ከዛም ግላድ ዩ ካም ማለት ወደ ቤቴ ስለመጣህ ደስ ብሎኛል እንደማለት ነው ማለት ነው። ግላድ ዩ ካም ማለት ወደ ቤቴ ስለመጣህ ደስ ብሎኛል እንደማለት ነው ማለት ነው። ግላድ ዩ ካም። ከዛም ምንድነው የምንለው? ቀጥታ ላይክ እና ሰብስክራይብ እንዲያደርግ ነው የምንጠይቀው። ስለዚህ ምን ብለን እንጠይቀዋለን? ፕሊዝ ላይክ ኤንድ ሰብስክራይብ ማይ ቻናል እንላለን ማለት ነው። ፕሊዝ ላይክ ኤንድ ሰብስክራይብ ማይ ቻናል እንለዋለን። ከዛም እሱ ላይክ ሊለን ይችላል። ላይክ አረኩኝ የሚል መልእክት ሊያስቀምጥ ይችላል። ከዛኛ ምን እንላለን? ታንክስ ማይ ብራዘር ወይም ደግሞ ታንክስ ማይ ሲስተር አመሰግናለሁኝ እንደማለት ነው ማለት ነው። ከዛ በኋላ እሱ ቀጥታ ምን ሊለን ይችላል? ዌር አር ዩ ፍሮም ሊለን ይችላል። ወይም ደግሞ እሱ እኛ ልንጠይቀው እንችላለን። ዌር አር ዩ ፍሮም ከየት ነው የት ነህ እንደማለት ነው። ስለዚህ መላሹ ምን ሊል ይችላል? አይ አም ፍሮም ብሎ ሊናገር አይ አም ፍሮም ሳዑድ አይ አም ፍሮም ዱባይ ካለበት ቦታ አይ አም ፍሮም ብሎ ይናገራል። እኛም እንደዚሁ እሱ ከሆነ የጠየቀን ምን እንላለን ማለት ነው? አይ አም ፍሮም ብለን ኢትዮጵያ እንላለን ማለት ነው። ወይም ደግሞ አይ አም ከረንትሊ ዱባይ ኦር ሳዑድ አይ አም ከረንትሊ ዱባይ አይ አም ከረንትሊ ሳዑድ አሁን ላይ ያለሁት ሳዑር ነው ወይም ደግሞ ዱባይ ነኝ እንደማለት ነው ማለት ነው። በት ማይ ኔቲቭ ካንትሪ ኢዝ ኢትዮጵያ ማለት እንችላለን ማለት ነው። ነገር ግን የትውልድ ሀገሬ ኢትዮጵያ ነው እንደማለት ነው ማለት ነው። ከዛ አብዛኛዎቹ ወንዶች ከገቡ በኋላ እንደሚታወቀው ወንዶች ከገቡ በኋላ ብዙ ጊዜ ታምሪያለሽ፣ ወደድኩሽ፣ አግብተሻል ወይ ምናምን አይነት ጥያቄ ነው ብዙ ጊዜ የሚያበዙትና ምን አይነት ሊሉን ይችላሉ? ዩ አር ቢዩቲፉል ሊሉን ይችላሉ። በጣም ቆንጆ ነሽ፣ ታምሪያለሽ። ወይም ደግሞ አር ዩ ሲንግል ሊሉን ይችላሉ። አላገባሽም ምን እንደማለት ነው። ሲንግል ማለት ነጠላ ማለት ነው፣ ያላገባች። ወይም ደግሞ አር ዩ ሜሪድ አግብተሻል ወይ እንደማለት ነው። አይ ላቭ ዩ ሶ ማች እንደዚህ አይነት ነገር። ወይም ደግሞ ሜሪሚ ማለት አግቢኝ እንደማለት ነው። ሜሪሚ ማለት አግቢኝ እንደማለት ነው።
ከዛኛ የተለያዩ መልሶችን ልናቀርብ እንችላለን እንደ ራሳችን ተጨባጭ ሁኔታ። ለምሳሌ አይ አም ሲንግል፣ አዎ አላገባሁም እንደማለት ነው። በዚህ አጋጣሚ በተለይ ሙስሊሞች ማለት ነው እንደዚህ አይነት ነገር ኒካ ያፈርሳል። በነገራችን ላይ ኒካ በጣም በቀልድ ነገር ይፈርሳልና ያገባ ሰው አግብተሻል ስትባይ አላገባሁም ጭራሽ አይባልም። ኒካ ያፈርሳል። ባላለሽ የለኝም አይባልም። እና ሌሎች አማራጮችን እንጠቀማለን። ነገር ግን ትዳር ከሌለን ማለት እንችላለን አይ አም ሲንግል፣ አዎ ሲንግል ነኝ አላገባሁም። ወይም ደግሞ አይ አም ሜሪድ አግብቻለሁኝ፣ ኦር አይ ሃቭ ሃዝባንድ ባላለኝ እንደማለት ነው። አይ ዶንት ሃቭ ኤ ሃዝባንድ ባል የለኝም። አይ ላቭ ዩ ቱ እወድሻለሁ ሲልሽ ወይ አንቺም ምን ማለት ትችያለሽ? አይ ላቭ ዩ ቱ እወድሃለሁ ብትይ መቼም ብታገቢም ኒካህ አያፈርስም። የውደት አይነት ብዙ ስለሆነ ማለት ነው። እና ሜሪ ሚ ይላል መጨረሻ። ያው ሲንግል ነኝ አውር የሆነ ነገር ምናምን ስትይ ባትዩም ዝም ብሎ አግቢኝ እንደዚህ አይነት ነገር ይላሉና ሜሪ ሚ አግቢኝ ምናምን ይላሉ። የተለያየ ነገር ማለት ትችያለሽ። ለምሳሌ አይ ዊል ሜሪ ዩ አገባሃለሁኝ፣ ችግር የለውም። አይ ዊል ሜሪ ዩ አገባሃለሁ እንደማለት ነው። አይ ዲድ ኖት ሜሪ ዩ አላገባህም፣ በት አይ ላቭ ዩ ነገር ግን እወድሃለሁ እንደማለት ነው። አይ ዲድ ኖት ሜሪ ዩ አላገባህም፣ በት አይ ላቭ ዩ ነገር ግን እወድሃለሁኝ እንደማለት ነው ማለት ነው። ይሄን አሁን መጠቀም ይቻላል። አይ ላቭ ዩ ብትይ ምንም ላይሆን ይችላል። አይ ላቭ ዩ ማይ ብራዘር ልትዩ ትችላለሽ። እሺ ዩ አር ማይ ቤስት ፍሬንድ ልትይ ትችላለሽ ማለት ነው። ዩ አር ማይ ቤስት ፍሬንድ በጣም መወድህ ጓደኛዬ ነህ፣ እወድሃለሁኝ። ይሄ አሁን በጣም ቀላሎች ናቸው። ማንኛውም ሰው ሊጠቀማቸው የሚችል ነው። ወይም ደግሞ ፎቶ እንደዚህ አስተካክላለሁኝ። ይሄንን ማጥናትም ይቻላል ስክሪንሹት አድርጎ ማለት ነው። ይሄው ስክሪንሹት አድርጎ ይሄን አሁን ቀላል ናቸው መጠቀም ይቻላል። እሺ ከዛ ከዚህ ርዕስ ወጣ ትሉና ታስቀይሱታላችሁ። ወይም ስለ ትዳር ምናምን ብዙ ጊዜ እንትን ስለሚል ዋት ኢዝ ዩር ጆብ ማለት ትችላላችሁ እናንተ ማለት ነው። ዋት ኢዝ ዩር ጆብ ምንድነው ስራህ? እሱ የተለያየ መልሶችን ሊያመጣ ይችላል። አያም ብሎ አያም ዶክተር ሊሆን ይችላል፣ ኢንጂነር ሊሆን ይችላል፣ ወይም ሌላ ነገር። ወይም ደግሞ አይ ሃቭ ማይ ኦን ቢዝነስ፣ ይሄ ማለት የራሴ የሆነ ቢዝነስ የማንቀሳቀሰው ቢዝነስ አለኝ እንደማለት ነው ማለት ነው። አይ ሃቭ ማይ ኦን ቢዝነስ ሊል ይችላል ማለት ነው። ከዛ እሱም ሊጠይቃችሁ ይችላል። እናንተም ሃው ኦልድ አር ዩ ስንት አመትህ ነው? አይ አም ብላንክ ይርስ ኦልድ 20 30 የፈለገውን ሊያስቀምጥ ይችላል ማለት ነው። ከዛም እናንተ በመሃል ናይስ ቱ ሚት ዩ ትሉታላችሁ ማለት ነው። በቃ ስላገኘሁህ ስለተገናኘን በጣም ደስ ብሎኛል እንደማለት ነው። ናይስ ቱ ሚት ዩ ስለተገናኘን በጣም ደስ ብሎኛል። እሱም መልሱ ይሄው ነው፣ ናይስ ቱ ሚት ዩ ነው። እሱም እንደዚሁ ካላችሁ ናይስ ቱ ሚት ዩ ካላችሁ ናይስ ቱ ሚት ዩ ስለተገናኘን በጣም ደስ ብሎኛል እንደማለት ነው ማለት ነው። ከዛ ምን ትሉታላችሁ? ካም ኤንድ ፕሌይ አት ዚስ ታይም፣ ካም ኤንድ ፕሌይ አት ዚስ ታይም በዚህ ሰዓት እየመጣህ መጫወት ትችላለህ፣ ማውራት እንችላለን። ካም ኤንድ ፕሌይ አት ዚስ ታይም በዚህ ሰዓት እየመጣህ ተጫወት፣ በዚህ ሰዓት የላይቭ ፕሮግራሜ ነው እንደማለት ነው። እሱም አይ ዊል ካም እመጣለሁኝ አይነት ነገር አይ ዊል ካም ሊል ይችላል ማለት ነው። እንደገና ደግሞ ምን ማለት ትችላላችሁ? አይ ዊል ዌይት ፎር ዩ አት ዚስ ታይም ቱሞሮ ምን ማለት ነው? አይ ዊል ዌይት ዩ አት ዚስ ታይም ቱሞሮ ነገ በዚህ ሰዓት እጠብቅሃለሁኝ እንደማለት ነው። ነገ በዚህ ሰዓት እጠብቅሃለሁ ለማለት አይ ዊል ዌይት ፎር ዩ አት ዚስ ታይም ቱሞሮ ትላላችሁ። ኦኬ ማይ ሲስተር ሊል ይችላል ማለት ነው። ቴንክ ዩ ፎር ዩር ስቴይ እኔ ጋር ስለቆየህ በጣም ነው የማመሰግነው እንደማለት ነው። ቴንክ ዩ ፎር ዩር ስቴይ እኔ ጋር ስለቆየህ በጣም ነው የማመሰግነው ባይ ሊል ይችላል። ባይ ባይ ብለን በዚህ አይነት መልኩ በቀላሉ መግባባት እንችላለን። ይጠቅማል ብላችሁ ካሰባችሁት ቪዲዮውን ስታዩ ላይክ በማድረግ እንደዚሁም ደግሞ ኮሜንት ታስቀምጣላችሁ ማለት ነው። ሼርም በማድረግ ምን ታረጋላችሁ ማለት ነው? ታበረታቱኛላችሁ ነው፣ ሌላ የለውም።